እንደዚህ ይላል እግዚአብሔር ቃል። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ቢቅላግ በመጡ ጊዜ አማሊቃውያን በደቡብ አገር በቢቅላግ ላይ ዘምተው ነበረ። ጺቅላግን መተው በእሳትንም አቃጥለዋት ነበረ። ሴቶችና በውስጧም የነበሩ ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበረ። ሁሉንም ወስደው መንገዳቸውም ሄደው እንጂ አንድስ እንኳን አልገደሉም ነበረ። ዳዊት ሰዎቹ ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው ወንዶቻቸውም ሴት ልጆቻቸውም ተማርከው አገኙ። ዳዊት ከእርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትንም ሁለቱ ሚስቶች ኢዝራኤላዊቱ አኪናኦምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያም ተማርከው ነበረ። ስለ ወንዶችና ስለ ሴት ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡም ሊወግሩት ስለተነጋገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንጸልያለን። አባት እግዚአብሔር ሆይ ጻድቅና ፍጹም የሆንክ ለዘላለምም ደግሞ የምትኖር ጌታ አሁን በዚህ ሰዓት በዚህ ደቂቃ እግዚአብሔር አምላኬ እጸልያለሁ ቃልህ በዚህ ጉባኤ ላይ እንዲለቀቅ በባሪያ በብላቴና ላይ እግዚአብሔር የቃልህ መገለጥ የቃልህ ደጆች በላዩ ላይ እንዲገለጡ ሕዝብህም እግዚአብሔር በቃልህ እንድትባርክ በናዝሬቱ በኢየሱስ ክርስቶስም እኔ ጸለይኩኝ። በጌታ በኢየሱስ ስም እግዚአብሔር ቃልህ ያወጣል። ቃልህ ጨለማን ያባርራል። ቃልህ የተዘጋውን ደጅ ይከፍታል። አሁን የቃልህ ጉልበት እግዚአብሔር አምላኬ በእያንዳንዳችን ላይ እንድታፈስና እንድትለቅ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ከቃልህ ውጪ ሊያደርገን የሚፈልግ ማንኛውም አጋንንታዊ እንቅስቃሴ እግዚአብሔር በቅርብና በርቀት ሆኖ ወደዚህ ጉባኤ የሚላክ ማንኛውም ተላላኪ ማንኛውም ቀስት በናዝሬቱ በኢየሱስ ክርስቶስ ስም የተሰበረ ይሆን። በጌታ በኢየሱስ ስም የተሰበረ ይሆን። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ጨለማ ይመታ። አጋንንቶች የተመቱ ይሆኑ። ሉሲፈሮች የተመቱ ይሆኑ። ማጂኮች፣ ጠንቆላዎች በኢየሱስም የተመቱ ይሆኑ። የደብተራ ስራዎች የተመቱ ይሆኑ። እጅ ክንድ በዚህ ጉባኤ በኃይል ይገለጥ፣ በኃይል ይገለጥ። ሌሊቱ ሙሉ በስር በመንቀል ቅጠል በመበጠስ በኢየሱስም ከተማውን እየረገመ የነበረ በኢየሱስም የበለዓም መንፈስ ዛሬ መታው። ለዘላለም ይመታ። ከከተማው ላይ ይመታ። ከትውልዱ ዙሪያ ይመታ። በተራራ ላይ ወጥቶ የሚራገም ይመታ። በሸለቆ ገብቶ በዋሻ ቁጭ ብሎ ሕዝብን የሚረግም ይመታ። በጌታ በኢየሱስ ስም ይመታ። በናዝሬቱ በኢየሱስ ስም ይመታ። አሁን ይህ ጉባኤ ለቆ ይውጣ፣ ለቆ ይውጣ። መሬቱ እሳት፣ በኢየሱስ ጉባኤው እሳት፣ አየሩ እሳት። ይህ ድምፅ በሚሰማበት ቦታ ሁሉ በኢየሱስ የአጋንንቶች ኃይላት ይራገፉ። የአጋንንቶች ኃይል ይመቱ። በሽተኞች ይፈወሱ። እግዚአብሔር አምላኬ ታምራት ይሁን። ባሪያህን ብላቴናህን እርዳው። ክፉ ይታሰር። ጀምረን እስከምንጨርስ ከኛ ጋር ሁን። በልጅ በኢየሱስ ክርስቶስ ስም ስትል አሜን። ቁጭ በሉ። ኖራ ጌታ ኢየሱስ የተባረከ ይሁን። እንግዲህ ዛሬ ይዤ የመጣሁት የእግዚአብሔር ቃል ርዕሴ እንዲህ በሚል ርዕስ ነው ዛሬ ማገለግላችሁ።
በአምላክ በእግዚአብሔር ልብህ አበርታ። አሜን በሉ እስኪ። እስኪ አሜን በሉ እስኪ። በአምላክ በእግዚአብሔር ልብህን ምን አድርግ? አበርታ። አሜን። አጠገብ ላይ ያለው ሰው ንገረው እስኪ። በአምላክ በእግዚአብሔር ልብህን አበርታ በሉት። ሃሌሉያ ወይ አሜን በሉ እስኪ። እስኪ ያድናል በሉ እስኪ። እስኪ እጃችሁን አንቀሳቅሱና እበረታለሁ በሉ እስኪ። ከመበርታት ውጪ ሌላ አማራጭ የለኝም በሉ እስኪ። በአምላኬ ላይ እበረታለሁ በሉ እስኪ። ሃሌሉያ። ችግር ቢበዛ፣ ሰልፍ ቢበዛ፣ ውጊያ ቢበዛ፣ በሽታ ቢበዛ በአምላክ አበርታ። ልብህን በአምላክ አበርታ። እግዚአብሔር ዛሬ በሕይወት ላይ ታምራት ያደርጋል። ሃሌሉያ። እንግዲህ እንደምናውቀው ይህ ክፍል ስለ ዳዊት ይናገራል። ስለ ዳዊት ነው። ዳዊት የሚባለው ንጉሥ በዚህ ሰዓት ላይ ስደት ላይ ነው ያለው። ዳዊት አርየና ኬሳ ጅራ ዮካንሞ በስደት ውስጥ ነው ያለው እና ከኢየሩሳሌም ከይሁዳ የሳኦል ጦር ያሳድደዋል። ሳኦል ያሳድደዋል። ሳኦል በተገኘበት ይያዝ ይገደል ብሎ አዋጅ አውጥቶበታል። ምንም ኃጢአት ስለሰራ አይደለም፣ ምንም ክፋት ስለሰራ አይደለም። ነገር ግን የእስራኤላውያን ሴቶች ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ፣ ይቅርታ ዳዊት ሳኦል ሺህ ገደለ ብለው በመዝፈናቸው ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምክንያቱም እስራኤልን ለ40 ቀን በሙሉ ሲያስጨንቅ ግራ ሲያጋባ የነበረው ታላቁ ጎልያድ ምን ካደረገ? ከገደለው በኋላ እስራኤልን ካሳረፈ በኋላ በዳዊት ላይ ከባድ የሆነ ስደት ተነስቶበታል። ከባድ የሆነ ስደት ተነሳበት። ስደቱ ደግሞ ከሰፈር ሳይሆን ከቤተ መንግስት ነው። ከቤተ መንግስት የሚያሳድደው ማን ነው? ሳኦል ነው። ሳኦል ከኢየሩሳሌም ሸሽቶ ወዴት ገብቷል? ወደ ፊልስጤማውያን ገብቷል። ፊልስጤማውያን በገባበት ጊዜ የፊልስጤማውያንም መኳንንቶች ይሄ ሰው አደገኛ ነው፣ ይሄ ሰው የእስራኤል ሴቶች እልፍ ገደለ ብለው የጨፈሩለት የንጉሳችን የጎልያድ ጭንቅላትን የቆረጠ ሰው ነው። እንዴት አድርገ ይሄ ሰው ወደ ምድራችን ትቀበላለህ? እንዴት አድርገ ይህ ሰው ወደኛ ግዛት ታመጣለህ? ብለው በፊልስጤማዊ ንጉሥ ላይ ነገስታቶቹ በሙሉ ተነስቶበት እያለ ዳዊት ደግሞ ብልህ ስለነበረ ለንጉሱ እንዲህ አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁን በቤትህ፣ አሁን በግዛትህ፣ በአካባቢ ልኖር አይገባኝም። አንድ አካባቢ ስጠኝና ከመጣዋቸው ከኔ ጋር ካሉ ወዳጆቼ ከቤተሰቦቼ ጋር እዛ ጋር እንድኖር ምን አድርግልኝ? ፍቀድልኝ ብሎ ይሄ የፊልስጤም ንጉሥ ደግሞ ፈቅዶለት በአንድ ቢግላግ በምትባል ቦታ እየኖረ ነበረ። ዳዊት። ኢየሱስ ክርስቶስ ለዘላለም ጌታ ነው። እየኖረ እያለ የፊልስጤማውያን ሰዎች ወይ ደግሞ ኢየሱስ ክርስቶስ ጌታ ነው፣ ወይ ደግሞ በዛ አካባቢ ያሉ ሰዎች አማሊቃውያን፣ ይሄ የአማሊቃውያን የሚባሉ ደግሞ የኤሳው ዘር የሆኑ ናቸው። አማሊቃውያን የኤሳው ዘሮች ናቸው። እነዚህ ሰዎች ዳዊት የሚኖርባት ከተማ ምን አደረጉ? ገብተው አቃጠሏት ይላል። ኢየሱስ ክርስቶስ ጌታ ነው። በእሳት ቤቶችን አቃጠሉ። መቃጠል ያለበትን አቃጥለው መውሰድ ያለባቸው ሚስቶቻቸውን፣ ወንድ ልጆቻቸውን፣ ሴት ልጆቻቸውን ይዘው ምን አደረጉ? ሸሹ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አይታችኋል። ዳዊት በጭንቅ ውስጥ ነው ያለው። አንድ በአገር እየተሰደደ ነው። ሁለት ስደት በሄደበት አገር ላይ ጦርነት ተነስቶበታል። ሶስተኛ ደግሞ የተሰጠው ስፍራ ቦርደር የሆነ ቦታ ከኢየሩሳሌም አንድ ወረዳ ተሰጥቶት በድንበር አካባቢ እየኖረ ግን የኖረባት ከተማ በእሳት ተቃጥላለች። አቢደዳን ማልታቴቲ ጉበቻ ድርቲ
ዳዊትሞ ሎላ በቀቹፍ ዋሻ ጌሳ የተለያዩ ዋሻ ውስጥ የተለያዩ መደበቂያ ውስጥ እየሄደ ከጠላት ምን ያደርግ ነበረ? ያመልጥ ይደበቅ ነበረ። ነገር ግን ከጠላቶቹ ተደብቆ ወደ ቤት ከተማው ሲገባ ከተማው ብርጋል ተቃጥላ አገኛት ይላል። ከዳዊት ጋር የወጡ 600 ሰዎችም ሚስቶቻቸው ተቀምተው ልጆቻቸው ተቀምጠው ሀብታቸው ተቀምጠው ባዩ ጊዜ በዳው መጮህ ባቃታቸው ጊዜ ዳዊትን ሊወግሩ ምን አደረጉ ይላል? ተነሱ ይላል። ዳዊት አየር ላይ ነው። ዛሬ አየር ላይ ያላችሁ ሰዎች አሜን በሉ እስኪ። ዛሬ ብቸኝነት የሚሰማችሁ ሰዎች ዛሬ በቃ እኔ መጠለያ የለኝም፣ ማረፊያ የለኝም፣ ምደገፈው ነገር የለኝም፣ ዘመድ የለኝም፣ ሁሉን ጠልቶኛል፣ ሁሉም ጥሎኛል፣ ነገር ተበላሽቶብኛል፣ የት ልሽሽ፣ የት ልጥፋ፣ የቱ ጋር ልቁም፣ የቱ ጋር ልስራ፣ የቱ ጋር ልነግድ እያላችሁ ግራ የተጋባችሁ ሰዎች ጌታ እግዚአብሔር እንደዚህ ብላችኋል፣ ልባችሁ በአምላካችሁ ይበርታ። ሃሌሉያ። እሱ መላ አለው። እስኪ አሜን በሉ እስኪ። መላ አለ። አሜን። በውጊያ ውስጥ ያላችሁ መላ አለ። በብቸኝነት ውስጥ ያላችሁ መላ አለ። በጭንቀት ውስጥ ያላችሁ መላ አለ። በስደት ውስጥ ያላችሁ መላ አለ። ብቸኝነት ውስጥ ያላችሁ ቆቡማ ኬሳ ከንጅርተን ለፈቲ ዶቀተን ለፈቲ ደምተን ለፈቲ መሬ ነመመሬትስተን አብደኒ ቆቡማ ናጄሱቡ ኩኖ ለጴኮ ኢላ ነፍሴኮ ባውት ጅራ ነፍሴ ልትወጣ ነው ተጨንቃለች ረብጣጥቻለሁ የምትሉ ዛሬ በዚህ ጉባኤ በዚህ ቤተ ክርስቲያን ውስጥ ያላችሁ ይህንን በተለያየ ሚዲያ የምትሰሙ ሰዎች እግዚአብሔር መላ አለው። አሜን በሉኝ እስኪ። እግዚአብሔር መላ አለው። ሃሌሉያ። ዋቀዮ ፈለቀባ እንጀዴ ሚያሜድ ዋቀዮ ዋየኬ ፈለቀባ። እግዚአብሔር ስላንተ መላ አለው። ለብቸኛ ሰው መልእክት አለኝ። ድንጋይ ለተነሳበት ሰው መልእክት አለኝ። ኑሮ ድንጋይ ላነሳበት፣ ዘመዶቹ ድንጋይ ላነሱበት፣ ጎረቤቶቹ ድንጋይ ላነሱበት፣ ሰይፍ ላነሱበት፣ መስሪያ ቤት ሰይፍ ላነሳበት፣ ወዳጅ አብሮ አደግ ሰይፍ ላነሳበት ዛሬ መልእክት አለኝ። እስኪ አሜን በሉ እስኪ። መልእክት አለኝ። መልእክት ነው ይዤ የወጣሁት። ሃሌሉያ። መልእክት አለኝ። እግዚአብሔር ለእንደዚህ አይነት ሰዎች እንዲበላቸው አለ። ሃሌሉያ። በአምላክህ በእግዚአብሔር ልብህን አበርታ። ሃሌሉያ። ሌላ የለም አይደለም? እግዚአብሔር አለ አይደለም? ሃሌሉያ። ዋቀዮ ጅራሚቲ ከምብራሲ ዲሴደሜ ከምብራሲ ከቴ ከምብራሲ አዴሴ ዋቀዮ ገሩ ጅራ ዋቀዮ ጂኒ ተባዶ በለትኮ ከእግዚአብሔር ጋር ተጣበቅ። እግዚአብሔርን ታመን። ሃሌሉያ። እስኪ አሜን በሉ እስኪ። ነመቡኬ ኬሰን ጅሩ ዋቀዮ አመነዶ ሄዳን ለጴኬ ዋቀዮ ሃመኑ ሄዳን ለጴኬ ዋቀዮ ሃመኑ ሄዳን ማሊጋ ኤላ ዋቀዮ ሃመኒ። ሃሌሉያ። ዳዊት ማልቀስ እስከሚያቅተው አዝኖ ማልቀስ እኮ አልቅሳችሁ ይወጣላችኋል። አንዳንድ ነገር ግን ማልቀስ አትችሉ። አሜን። አንዳንድ ነገር ግን አልቅሳችሁ አስረዳ ብትሉ ማታስረዱ ችግር ይሆናል። ማታስረዱ ችግር ዳዊት ማስረዳት መናገር እንደ ሌሎቹ ማዘን ማልቀስ እስከሚያቅተው ድረስ ከሱ ጋርም ያሉ ሰዎች ማዘን ማልቀስ እስኪያቅታቸው ድረስ ምን ሆኑ? በጣም ግራ ተጋቡ። ከዛ አሁን ያላቸው እርምጃ ከዳዊት ጋር የነበሩ 600 ሰዎች ዳዊት ላይ ድንጋይን ምን ማድረግ ነው? መጣል ነው። በድንጋይ መግደል ማውገር ነው። ምክንያቱም መሪያቸው ነው። ጌጌሳ ሳኒቲ ዋንቴፍ ማኒ ከንቀበን ዳዊትን አጋዳኑ አጄሱዳ አቃናማ ከና አጄስኔ ገራዱፍኔ ትትደሚና ይሄ ሰው ገለን ወደ መጣንበት እንመለሳለን፣ ሌላ አማራጭ የለም ሲሉ ዳዊት በጆሮ ሰማ። ሌላ ችግር
በጆሮ ሰማ። ዳዊት ሲያጄስና ሲቱምና ጋፈ ጀዳኒ ጋፈ ዲኖ ጓደኞ ተሳ ጋፈቲ መሬትን ጉረሳት እንደከ ደበለተ ከንሳ ተጨማሪ ችግር ዋው የትም የለም። ወደ ግራም ወደ ቀኝም የሚሸሽበት የሚያመልጥበት የለም። ወደ አገር ቤት እንዳይመለስ አገር ቤት ላይ ንጉሡ ሳኦል ይፈልገዋል። ወደ ፍልስጤማውያን ወደ ወዳጁ ንጉሥ እንዳይሄድ ኢየሱስ ለዘላለም ጌታ ነው። ወደዛ እንዳይሄድ ንጉሡ ይሄ ሰው ከግዛታችን አስወጣው ብለው ነገስታቶቹ የጦር መኮንኖቹን አባረውታል። ይሄ ሰው በአንድ ወረዳ ውስጥ ነው ያለው፣ በአንድ ከተማ ውስጥ ነው ያለው። በዛ ከተማም ደግሞ ዳዊት በድንጋይ ወግረነው እንግደለው የሚል ዜና ነው ያለው። አይታችኋል? እንደዚህ አይነት ነገር ገጥሟችሁ ያውቃል? ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን። ዳዊትን ወግረን እንግደል። ዋው! ከዛ በኋላ ዳዊት ወዲያውኑ ልቡ በአምላኩ ምን አደረገ ይላል? አበረታ። እስኪ አሜን በሉ። እስኪ ዛሬ የበረታ ሰው ይወጣል። አሜን አላላችሁ? የበረታ ሰው ዛሬ ይወጣል። ከችግራችሁ በየውላችሁ በላይ መሆን ከፈለጋችሁ፣ ከውጊያችሁ በላይ መሆን ከፈለጋችሁ፣ የውላችሁ ከጠላታችሁ በላይ መሆን ከፈለጋችሁ፣ ከምድረ በዳችሁ በላይ መሆን ከፈለጋችሁ ልባችሁ በአምላካችሁ አበርቱ፣ አበርቱ። ዳዊት እንዲህ አለ። ሃሌሉያ አሜን አሜን። ቁጥር 7 ላይ ዳዊትም የአቢሜሌክን ልጅ ካህኑን አብያታን ኤፉዱን አቅርብልኝ አለው። አብያታም ኤፉዱን ለዳዊት አቀረበ። ዳዊትም የነዚህ ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ ይላል። ሃሌሉያ። ጋፈ ዳዊት ለጴሳ ዋቀዮረት ጋፈ ጀባቱ ኡፈታ ከረታ ኡፈታ ኡልፊና ኡፈታ ኡልፊ ሉቡማ ናባሳ ሄደ ናፊዳ ሄደ። ሃሌሉያ። ዋቀዮቲ ጀባቹ ኤቹን ማሌቹ ዳቤቱ የሱርቶ ፉለሳ በርባቹ ዳ ሚያሚን ጀለዳ በእግዚአብሔር ላይ ልብን ማበርታት ማለት ፊታችን ወደ ከእግዚአብሔር መመለስ ሳይሆን ፊታችን ወደ እግዚአብሔር ማድረግ፣ ወደ አምልኮ መቅረብ፣ ወደ ጸሎት መቅረብ፣ ወደ ልመና መቅረብ። ዳዊት ልክ ልቡ ሲያበረታ በርትቻለሁ ብሎ ከተማው ላይ አይደለም የለፈለፈው። ሊገሉት ባሉ ሰዎች ላይ አይዟችሁ ችግር የለም እግዚአብሔር ያድነናል፣ ልጆቻችሁ ሚስቶቻችሁ ይመልስላችኋል ብሎ የወከባ መልእክት አይደለም የተናገራቸው። ኢየሱስ ክርስቶስ ጌታ ነው። የክህነት ልብሱን አምጡልኝ። የክህነት ልብስ አምላኬ ፊት ለብሼ የምቀርብበት የክህነት ልብስ ኤፉዱን ምን አድርጉልኝ? አምጡልኝ። የአምላኬን ፊት እፈልጋለሁ። አምላኬ የሚለኝን ነገር አደርጋለሁ። ዛሬ የእግዚአብሔርን ፊት ፈልጉ። እግዚአብሔር የሚላችሁ ነገር አለ። እግዚአብሔር የሚናገራችሁ ነገር አለ። አሜን በሉ እስኪ። ዋቀዮ አንተ ስትዱበቱ ጅራ ዋቀዮ ኤርጋ ሲፍቀብዳ ዋቀዮ ሙለተ ሲፍቀባ ዋቀዮ ዱቢ ሲፍቀባ ዋቀዮ ሲፍቀራ ቀባ። ሃሌሉያ። ጃባቹን ዋቀዮ ረቲ ዋቀዮ ረፈጋችሁን ተይ ገረ ዋቀዮ ትዲያቹ ገረ ከረተት ትዲያቹ ገረ ዋቀፈናት ትዲያቹ ገረ አመንቲ ትዲያቹና ኢየሱስ ክርስቶስ ጌታ ነው። ዳዊት ቀረበ። የለም ሌላ አማራጭ የለውም። አማራጭ ያጣችሁ ሰዎች አላችሁ ወይ? እስኪ አሜን በሉ። አማራጭ ያጣችሁ ሰዎች አላችሁ ወይ? አሜን። አማራጭ ያጣችሁ ሰዎች አላችሁ ወይ? አንድ አማራጭ አለ። ፊቱን ማንም አይነሳች። የእግዚአብሔር ፊት ማንም አይነሳች። እስኪ የእግዚአብሔር ፊት በሉ እስኪ። ማንም አይሰጠኝም፣ አይነሳኝም። የእግዚአብሔር ፊት ለኔ ሁል ጊዜ ክፍት ነው፣ ክፍት ነው። ቢሮ ዝግ ሊሆን ይችላል፣ የሰማይ ቢሮ ግን ክፍት ነው። ኧረ አሜን በለኝ። ግድ የለህም።
ሃሌሉያ። የዘመዳችሁ ልብ፣ የወንድማችሁ ልብ፣ የጓደኛችሁ ልብ፣ የእናት የአባታችሁ ልብ ዝግ ሊሆን ይችላል። የእግዚአብሔር በር ግን ክፍት ነው። አሜን። በልበላ ዋቀዮ በነማዳ በልበላ ዋቀዮ በነማዳ ፉለሳ ቀራታ አርጊቱ በነማዳ የእግዚአብሔርን ፊት የምትመለከቱበት ክፍት ነው። ሌላ የለውም እኮ ባይጸልይ ዳዊት ሌላ አማራጭ የለውም። አንዳንድ ጊዜ አማራጭ የምታጡ ሰዎች አላችሁ አይደል? ጸሎትን ጸልዩ። የስክርት ጌታ ነው። የምታማክሩት ሰው የምታጡ፣ የምትጠጉት ሰው የምታጡ፣ በቃ ሁሉ ለእናንተ መርዶ ነጋሪ የሚሆንበት ጊዜ አላል። የዛን ጊዜ ወደ እግዚአብሔር ቅረቡ። በአምላካችሁ ላይ ልባችሁ አበርቱና ወደ እግዚአብሔር ቅረቡ። እግዚአብሔር የዛን ጊዜ መፍትሄ ይዞ ይመጣል። ሃሌሉያ። ልውጣ ወይ? እነዚህ ሰዎች አገኛቸዋለሁ ወይ? ናነርገዳላታ ናሞታ ከነንቀቀባላታ በኡላ በዋቀዮ ጅሬ ዋቀዮ ሳጋፈቴ አምላኩን ጠየቀ። እግዚአብሔርም እንዲህ አለ፣ በርግጥ ውጣ። እስኪ አሜን በሉ። እስኪ በርግጥ ውጣ። እስኪ አሜን በሉ። እስኪ በርግጥ ውጣ። ትደርስባቸዋለህ። ያንተ ነገር ታስመልሳለህ። የከተማው ነገር ታስመልሳለህ። የቤተ ክርስቲያን ነገር ታስመልሳለህ። የትዳር ነገር ታስመልሳለህ። በርግጥ ምን አድበል ውጣ፣ ተከተላቸው፣ ትደርስባቸዋለህ፣ ታገኛቸዋለህ። ወዳጆቼ የእግዚአብሔር ፊት ፈልጉ። ሃሌሉያ። የእግዚአብሔርን ፊት ፈልጉ። ፉለ ዋቀዮ በርባደዳ አሜን ጀረዳ ማሊጋ ነደጋ ጅርቱ ሚዲ የእግዚአብሔር ፊት መፈለግ። ዘንድሮ የእግዚአብሔር ፊት የሚፈልጉ ልዩነት ይሆናል። የእግዚአብሔር ቤት የሚሮጡ የእግዚአብሔር ፊት የሚፈልጉ ሰዎች እግዚአብሔር አምላክ ልዩ ያደርጋል። ማቲካ ሎቫዲካና ማቻንዶ ዢላቫዲካና ማቻንዶ ከዛ በኋላ ታገኛቸዋለህ። ፈጽመህ ምርኮንም ትመልሳለህ። ፍለጋቸውን ተከተል ብሎ መለሰለት። ዳዊት ከእርሱም ጋር የነበሩ 600 ሰዎች ሄዱ፣ እስከ ቦዞር ወንዝ ድረስ መጡ። ከእነርሱም የቀሩትን በዚያ ተቀመጡ። ዳዊትም ከእነርሱ ጋር ያሉትን 400 ሰዎችን አሳደዱ። 200 ሰዎች ግን የቦዞርን ወንዝ መሻገር ደክመው በኋላ ቀሩ ይላል። የስብቶት ጌታ እግዚአብሔር ልክ ድምፁ ሲሰጣው 600 ቅድም ሊወግሩት የነበሩ ቅድም ሊያጠፉት የነበሩ ሰዎች 600 ኑ እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል፣ ትደርስባቸዋለህ ብሎኛል፣ አሳልፌ እሰጥሃለሁ ብሎኛል ብሎ የዲፕሎማሲ ስራ ሰርቶ እነዛ ሰዎችን 600 ሰዎችን አደረጃጅቶ ይዞ ፍለጋን ቀጠለ ይላል። እየሄዱ እያለ ደግሞ 200 ሰዎች ምን አደረጉ? ደከሙ። የደከሙትን የት አስቀመጠ? ወንዙ ዳር አስቀመጣቸው። 400 አያላንን ይዞ ተከተላቸው። ገስግሶ ምን አደረገ? ደረሰባቸው። ዛሬ በኢየሱስ ክርስቶስም በጠላት ትደርሳል። ባካ አሜን በለኝ ባክ። ደቂቃ መንበርከክ የማትችሉ ደቂቃ እግዚአብሔርን ማነጋገር የማትችሉ ሰዎች አንድ ምስጢር እነግራችኋለሁ። በጸሎት መንገዳችሁን ታሳጥራላችሁ። በጸሎት መንገዳችሁን ታሳጥራላችሁ። ዳዊት መንገዱን ያሳጠረው በምንድነው ካልክ ልቡን በአምላኩ በመታመን ቀጥሎ ደግሞ በምንድነው ካልክ በማውራት ሳይሆን በመጸለይ የእግዚአብሔርን ፊት ምን በማድረግ በመፈለግ። መንገዱ ሩቅ ነው። ፍልስጤማውያን ውስጥ ነው አገሩ፣ ሌላ ግዛት ነው። ግን በጸሎት መንገዱን ምን አድርጓል? አሳጥረዋል። የሚጸልዩ ሰዎች ዘንድሮ አንድ ምልክት ይዛሉ። ማን ነው አሜን ያለኝ ባካች? የሚጸልዩ ሰዎች ዘንድሮ አዲስ ነገር ይጀምራሉ፣ አዲስ ነገር ይጨርሳሉ። አንድ ነገር ትጀምራለህ፣ አንድ ነገር ትጨርሳለህ። ዘንድሮ የተዘጋ በር ይከፈታል። ዘንድሮ የታሰረ የተቀማው ነገር ከጠላት እጅ በኢየሱስም ትቀበላለህ።
እቀበላለሁ በሉ እስኪ ጴንጤ እቀበላለሁ በል። ማቱራ ዲካና ማጃንዶ እቀበላለሁ። ዘንድሮ ጠላቴ ይዞብኝ የሄደ ነገር፣ ዘንድሮ ምቀኛ ሟርተኛ ይዞ የሄደ ነገር፣ ፈልፈላ ይዞ የሄደ ነገር በጌታ በኢየሱስም በቅርብ ቀን እጅ ውስጥ ይገባል። ታሪክ አይደለም ምነግር፣ ስለ ዳዊት አይደለም እያወራሁ ያለሁት፣ ስለ አንተ ነው እያወራሁ ያለሁት። ወንድሜ ስማኝ። ሃሌሉያ። መጽሐፉን በደንብ ሰበከው አልሰበከም አትበለኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፉን አይደለም እየሰበኩ ያለሁት፣ አንተን ነው እየሰበኩ ያለሁት። በሚቀጥለው በቅርብ ቀን እግዚአብሔር ካዘጋጀልህ ከተወሰደብህ በረከት ጋር ትገናኛለህ። እግዚአብሔር ካዘጋጀልህ ጋር ትገናኛለህ። እስኪ እደርሳለሁ በሉ እስኪ። ነንጋ ኤዳሜ ነንቀቀባ ኤዳሜ መቃ ኢየሱስን ይንቀቀብዳ ይንቀቀብዳ ቀቀቡ ድዋቱን ተይንሞ ቦጁ ይርማቴ ዴቢታ ኤባ ጉዳዳን ዋቀዮ አርከኬ ሂንጉታ ጅሬኛ ኬ ዋቀዮ ይኔቢሳ ማቲ ኬ ዋቀዮ ይኔቢሳ አከማቲ ታከሰኝት አከኦላት አከቦልማት ዋንሲ ጀላ ፉረተሜ አራ መቃ ኢየሱስን ይንቀቀብዳ ሲንጀዳ ዋቀዮ ነንቀቀባ ኤዳሞ ማሉጋ እደርሳለሁ በሉ እስኪ። ጠላቴ ላይ እደርሳለሁ፣ ጠላቴ ላይ እደርሳለሁ በሉ እስኪ። ይዞብህ የሄደ የተከፈተ በር፣ ይዞብህ የሄደ ትዳር፣ ይዞብህ የሄደ ሰላም፣ ይዞብህ የሄደ ጤንነት፣ ይዞብህ የሄደ ቅባት አለ። ዛሬ እግዚአብሔር እንዲህ ብሎኛል፣ ለዚህ ሕዝብ አደርሳለሁ አለ ጌታ። እግዚአብሔር ያደርሳችኋል። ጠላታችሁ ላይ ደርሳችሁ አናታቸው ላይ ትቆማላችሁ። ከናንተ የሰወሩት በረከት አይበሉትም። ከናንተ የወሰዱት በረከት አይበሉትም። እግዚአብሔር ያስመልሳል። ዋቀዮ ሂንዴቢሲሳ ዋቀዮ ሂንዴቢሲሳ ብራኬሳው ቦሌቲኮ ትደርሳለ። ጩና እደርሳለሁ በል እስኪ። ምን አላችሁ? ባካ እደርሳለሁ በሉ እስኪ። ትደርሳለህ። እግዚአብሔር ብቻ እንዲህ ብሎሃል፣ በእግዚአብሔር ላይ ልብህ ይታመን፣ አበርታ። ልብህ በአምላክ በእግዚአብሔር ላይ ምን አድርግ? አበርታ። ደማን ነው ኢየሱስ ክርስቶስ ጌታ ነው። ኢዮብ እንዲህ አለ። ኢዮብ መጽሐፍ ምዕራፍ 13 ቁጥር 15 ላይ እንዲህ አለ፣ እግዚአብሔር አለ ቢገለኝ እንኳን አለ። ኢየሱስ ክርስቶስ ጌታ ነው። እስኪ አሜን በሉ እስኪ። እግዚአብሔር ቢገለኝ እንኳን በእግዚአብሔር ላይ ተስፋ አልቆርጥም። ዋቀዮ ዮና ጄሴ ዮቴ ለዩ ማሎዳ ዋቀዮ ረታብዲ ሂንኩቱዱ ስሪ ነው ኦሮምኛው። ሃሌሉያ ሃሌሉያ። አብዲ ማንን ጎዱ ሂንኩታዱ ሄደ ጅራቹሱ ድዋሚቲ ከናማኔ ናደ ናከኑ ድዋሚቲ ከናማኔ ነፋይሱ ድዋሚቲ ከናማኔ ዋቀዮ ዮና ጄሴዩ ሃሌሉያ። ዋቀዮ ረቲ ማንን አና አብዲን ኩተዱ ሄደ አብዲ ዋቀዮ ረታ አብዲን ኩተተሙ። በአምላክ ተስፋ አይቆረጥ። ችግር ውስጥ ያላችሁ ተስፋ እንዳትቆርጡ። በእግዚአብሔር ላይ ተስፋ አይቆረጥም። ችግር ስለበዛ ተስፋ አይቆረጥም። በሽታ ስለበዛ ተስፋ አይቆረጥም። ሃሌሉያ። እስኪ አሜን በሉ እስኪ። ተስፋ አይቆረጥም። ሎለ ዮሲቲ ባየቴ ሀዴፈሙ ዮቲ ባየቴ ዲባ ዮቲ ሲባየቴ ሃሌሉያ። ዋቀዮ ረታ አብዲ እንኩታተው ስሪ ነው አይደለም? ሃሌሉያ። እስኪ አሜን በሉ እስኪ። ዋቀዮ ረት ማንን ጎዱ አና አብዲን ኩተዶ ሄደ አቲስ ዋቀዮ ረታው ዲንኩተቲን ዋቀዮ ቶርባን ከነ ኬሳ ዋንቲ አራር ከኬሳ እንገልፈት ወሊ ገልቴ ዋራ ፈለመለቴሳ ወሊ ገልቴ አራ መለቴስ ታሜል ኢኒያራ ናራ ተምቲ እቱ ጀዳን ህምቡቆፍቲ ጋወቱ ጀዳን ህምበዲ ቱስ ጀዳን ኢላ ወሊ ገልቴ አራ መቃ ኢየሱስን ቶርባን አራ ከነግዱ ዋቀዮ አከገል መለቴሱ ሂንጎታ ትባረራለች፣ ትጠፋለች፣ ትፈናቀላለች። ደርሰንባታል፣ ቀምታናታል የተባላችሁ
ሰዎች ካላችሁ በዚህ ሳምንት አንድ ትንቢት አወጣላችኋለሁ። አንድ ትንቢት እናገራለሁ። አዲስ ፊርማ፣ አዲስ ውል፣ አዲስ ስምምነት በጌታ በኢየሱስ ስም ይሆንላችኋል። ጮና አዲስ ስምምነት አደርጋለሁ በሉ እስኪ። እኔ አልባረርም፣ ጠላቴ ይባረራል በሉ እስኪ። ጠላቴ ይባረራል በሉ እስኪ። ማቲካኖ ማጃቱራ ዲያላቦሳ በዚህ ሳምንት ትሞታለች። በሽታ ልከንባታል። ጭንቀት ልከንባታል። የወገብ በሽታ ልከንባታል። ጥል ልከንባታል። ኪሳራ ልከንባታል። አካውንቷ ባዶ ነው ብለዋል። ጌታ እንዲህ ብለዋል፣ በዚህ ሳምንት ለአንተ በረከት ይለቀቃል። በዚህ ሳምንት መለቀቅ ይሆንላችኋል። ዲኒ ባዱኬ ቱማዬኩ ድራቹኬ አርካ በልበለኬ በነሙስ አርካ መነኬ ጃረሙስ አርካ ዲነግዴኬ ቢበሙስ አርካ ዋቃዮ ረታብዲን ጉተትን ቢገለኝም እንኳ እኔ በእግዚአብሔር ተስፋ አልቆርጥም። ሰውዬው እኮ እያከከ ነው። ሰውዬው እኮ እየቆሰለ ነው። ሰውዬው እኮ ትል በሰውነቱ አውጥቶ ምን እያደረገ ነው? ተልቷል ሰውነቱ። በሄደበት መንገድ ትል ይራገፋል፣ ትል ይራገፋል። ግን በእግዚአብሔር ላይ አለ። ዋ እስኪ አሜን በሉ እስኪ። እኔ ቢገለኝ እንኳን ዋው እስኪ እንደዚህ እግዚአብሔር በሉ እስኪ። አይገለኝም እንጂ በሉ። ቢገለኝም እንኳ በሱ ላይ ተስፋ አልቆርጥም በሉ እስኪ። በእንዴ ተስፋ አትቁረጥ፣ ተስፋ አትቁረጥ። እግዚአብሔር ተስፋህን ይቀጥለዋል። እግዚአብሔር ጨለማህን ያበረዋል። እግዚአብሔር በረከትን ያፈስልሃል። ኢዮብና ዳዊት አንድ አይነት ነው በዚህ ቦታ ላይ አሜን። ኢዮብና ዳዊት ቤተልሔም መግባት አይችልም። ሳኦል ያሳድደዋል። የፍልስጤም ንጉሥ ወዳጁ ነው። ግን ነገ የጦር መሪዎቹን ምን ብለውታል? ይሄ ሰው አስወግድ፣ ይሄ ሰው ቀንደኛ ጠላታችን ነው፣ አባረው ብሎታል። ግን ምንም አልበደልከኝም፣ አላጠፋህብኝም። ነገር ግን ነገስታቶቼና ኃያላኖቼ መኳንንቶቼ አንተን ጠልተዋል። እባክህ ዳዊት በሰላም ሂድልኝ ብሎ ሸኝቶታል። ኢየሱስ ክርስቶስ ዘላለም ጌታ ነው። አሁንም ደግሞ ወደሚኖርበት ከተማ በሚገባበት ጊዜ ከተማው ተቃጥሏል። ከተማው ከመቃጠሉ የተነሳ ከሱ ጋር የነበሩ 600 ሰዎች አይታችሁታል ነገሩ። 600 ሰዎች ዳዊት ላይ ድንጋይ አንስተው ሊወግሩት ነው። ኢየሱስ ክርስቶስ ጌታ ነው። መሄጃ የለውም። ወዳጆቼ የሆነ ነገር እግዚአብሔር ሰጥቷችሁ ማመን ቀላል ነው። በውጊያ ውስጥ ማመን ግን እምነትን ይጠይቃል። እስኪ አሜን ማለት እስኪ። ቤት ሰርቶላችሁ እንደ እግዚአብሔር ያለ ማንም የለም ማለት ቀላል ነው። መኪና ገዝቶ እንደ እግዚአብሔር ያለ ማንም የለም ማለት ቀላል ነው። ጤና ኖሮን እንደ እግዚአብሔር ያለ ማንም የለም ማለት ቀላል ነው። ልጆቻችን ጤነኛ ሆነው እንደ እግዚአብሔር ያለ ማንም የለም ማለት ቀላል ነው። ግን ሁሉ አጥቶ እንደ እግዚአብሔር ያለ ማንም የለም። ይኸውልህ ሙሴ እንዲህ አለ፣ ከነዓንን የማልኩልህ ምድር ያውናች፣ በርቀት እያት፣ ተሳለማት፣ አትገባባትም። ተሳለም ሲለው እንደ እግዚአብሔር ያለ ማንም የለም። ትሞታለህ ተብሎ እንደ እግዚአብሔር ያለ ማንም የለም የሚል አለ እንዴ? አለ ወይ እዚህ ጉባኤ? የለም። እነዚህ የእምነት አባቶች ግን ሃሌሉያ፣ እነዚህ የእግዚአብሔር መንፈሱን ያስቀመጠባቸው እግዚአብሔር የተወራረደባቸው እነ ዳዊት ግን አንድ ስንዝር እንኳን ሳይኖራቸው፣ መሸሸጊያ ሳይኖራቸው፣ መሄጃ ሳይኖራቸው፣ ኢየሱስ ክርስቶስ ዘላለም ጌታ ነው። አሜን አሜን። ልባቸው በአምላካቸው ላይ አበርቱ። ክርስቲያኖች፣ አማኞች፣ ቤተ ክርስቲያን፣ የኢትዮጵያ ቤተ ክርስቲያን፣ የኢትዮጵያ ቤተ ክርስቲያን ትውልዶች ስማኝ። እግዚአብሔር እንደዚህ ይልሃል፣
ልብ በኔ ላይ ይታመን። አሜን በለኝ። ግዴለ ልብ በኔ ላይ ይታመን። ዳዊት ልቡ በአምላኩ ላይ ምን አደረገ? ታመነ። በአምላኩ ላይ በረታ። እንዳዳዳ ቀላል አይደለም። በረታ ማለት ሃሌሉያ። ቀላል መሰላችሁ እንዴ? እንደገና ለምሳሌ ልጃችሁ ሞቶ ማምለክ እንደማለት ነው። አንተ ትክክል ነው ብሎ ማምለክ ማለት ነው። ወይ ደግሞ እዚህ ጋር ስናይፐር ተደቅኖብህ ልትሞት ነው እየተባለ በአምላክ ላይ መታመን። ሃሌሉያ። እስኪ አሜን ነው ማለት ነው። አሜን። ተስፋ አይተህማ ትበረታለህ። የሆነ ነገር አይተህማ ትበረታለህ። ታምነዋል። ምንም ተስፋ በሌለበት ዋን አብዲ ጎዳተሙ ዋን ቶኮ ለቨንጅሬረት ዋቃዮ ለጴይ ኬኛ ዋቃዮ ረት ጎዳቹ ጋሩ አመንቲ ጭማ በርባችሳዳ ምን አይነት እምነት! ጠንካራ እምነት! ዋው! እንደዚህ አይነት ሰዎች እግዚአብሔር ይፈልጋል። ነሞታ ከሲ ዋቃዮ በርባዳ ነሞታ ከሲ አማሞዴ ብየከነሂም ቤቱ አማሞዴ ወልዳን ገጌስ አማሞዴ ዲነግዴ ሳሊኔ ቢፈማ አማሞዴ በከሳሪህን ቀበቱ አማሞዴ በሳሊ ብራሂን ጌሱ ነማከሚ ረክና ጠጠመተኒ ማልከንታል ቢቋትና ገርም እንዴ ጠጠመተኒ ችግርን ተቋቁመው ምን የሚያደርጉ እግዚአብሔርን የሚያምኑ ሰዎች። እስኪ አሜን በሉ። እስኪ እግዚአብሔርን ምን የሚያደርጉ ሰዎች? የሚያምኑ ሰዎች። ሃሎ ሳቲካና ማጃንዶ እዚህ ውስጥ ምንም የሌላችሁ ሰዎች በእግዚአብሔር ላይ ታመኑ። ልባችሁ በአምላካችሁ ይበርታ። ምንም ልጅ የለም፣ መኪና የለም፣ ቤት የለም፣ የቤት ኪራይ የለም፣ ዘመድ የለም፣ ጓደኛ የለም። በቃ ፈተና በዝቶባችኋል፣ ተቸግራችኋል። እግዚአብሔር ለእናንተ ሊመጣ ነው። ሃሌሉያ። በአምላካችሁ ላይ ልባችሁ ምን ይበል? ይበርታ። ዋው! አሜን አሜን። እስኪ አሜን በሉ። እስኪ ሞት እኮ አለ ዳዊት፣ ማን ነው ጳውሎስ፣ ሞት ፊት ለፊት ምን አድርገን ነበረ? ገጥሞን ነበረ። አሜን አሜን። እግዚአብሔር ግን አበረታን። የበረታ ነው ግን በእኛ አይደለም። በማን ነው? በእግዚአብሔር ነው የበረታ ነው። ዛሬ በርትተህ ከሞት ውስጥ ትወጣለህ። ከፍርሃት ውስጥ ትወጣለህ። ከሐዘን ውስጥ ትወጣለህ። ከጭንቀት ውስጥ ትወጣለህ። ጩና እወጣለሁ በሉ እስኪ። ዛሬ መውጫ አደገኛ አጣብቅኝ ላይ ያላችሁ ሰዎች መውጫ ነው ጌታ እየነገራችሁ ያለው። አሜን። ቀላል ነው ለብ ለብ ስብከት መስበክ። ይሄ ስብከት ግን ይሄን ትምህርት ግን ይሄ ትንቢታዊ ቃል ግን የሰማኝ ሰው ከዛሬ ቀን ጀምሮ ይወረወራል፣ ይበራል፣ ይለቃል። ራዳር የችግር ራዳር ትለቃለህ። የበሽታ ራዳር ትለቃለህ። የጠላቻ ራዳር ትለቃለህ። እግዚአብሔር ብድግ ያደርጋል። ዋቀዮ ኦል ሲካሳ እግዚአብሔር ብድግ አድርጎ ያወጣችኋል። እስኪ ያወጣኛል በሉ እስኪ። ጩና ያወጣኛል በሉ እስኪ። መጽሐፍ እንደዚህ ይላል፣ ለጻድቁ መልካም ይሆንልሃል በለው። ጋሩማ ሲፍታ አሜን አንጀቱ ካቲ ፍረታ እንድርቶ አሜን ጀሪጋ ጋሪ ሲፍታ አቤ ማል ጋሪ ናፍታ መነክራይን ቀቡ ፍራን ቀቡ ኦላና ነገቴ በየነገቴ ጀታ ኢዮ በጋሲ ጋታኒ ሰጫሉ አርጊታ አሜንና ጀሪጋ የሚበልጥ ክብር ታያለ። የሚበልጥ የእግዚአብሔር ማዳን ታያለ። የሚበልጥ የእግዚአብሔር ፈውስ ታያለ። ዋው! የሆነው እንኳንም ሆነ ሳታዬ በጉማቴ እስኪ ባሉ እስኪ አጠገባችሁ ያለው ሰው ባሉት እስኪ በአማርኛ የምትችሉ በአማርኛ፣ በኦሮምኛ የምትችሉ በኦሮምኛ የሆነው እንኳንም ሆነ ባሉ እስኪ። እንኳንም ሆነ ተጠልተ ከሆነ እንኳንም ተጠላ፣ ተባረክ ከሆነ እንኳንም ተባረክ፣ ማስጠንቀቂያ ተጽፎብህ ከሆነ እንኳንም ተጻፈ። የእግዚአብሔር ማዳን ታያለ። የእግዚአብሔር ክብር ታያለ። የእግዚአብሔር ክንድ ባንተ ላይ ይመጣል። ዳዊት
ከዛ በኋላ ከአማሌቃውያን ወገን ታሞ መጀመሪያ ያገኘው ምን አይነት ሰው ነው ታውቃላችሁ? ማፕ ነው ያገኘው። ሃሌሉያ። ከፍልስጤማውያን ወገን አሜን። ታሞ ፍልስጤማዊ የጣለው ሰው አገኘ። የዝርዝር ጌታ አጠገብ ላይ ያለው ሰው መረጃ አትናቅበሉት። አንዳንድ ህልም መረጃ ነው። አንዳንድ ራእይ መረጃ ነው። ደክመ የምታየው ነገር፣ ዝለ የምታየው ነገር፣ ተስፋ ቆርጠ የምታየው ነገር፣ የሚገናኝ ነገር መረጃ ነው። አቅጣጫ ማፕ ነው። ታውቃላችሁ፣ ማፕ ካላችሁ የፈለጋችሁት ቦታ ትደርሳላችሁ። ታስገባላችሁ ኮዱን። መገናኛ ከፈለጋችሁ እዚህ መገናኛ ትሉታላችሁ። መገናኛ ስንት ኪሎ ሜትር እንደሆነ፣ መገናኛ ቤት በኩል እንደምትሄድ ያሳያል። መጀመሪያ ዳዊት ያገኘው ምንድነው ብትለኝ፣ ልቡ በአምላኩ አበርትቶ ማን ነው ያገኘው ብትለው፣ ደካማ የተጣለ ሊሞት የደረሰ ነፍሱ ሊወጣ የነበረ ፍልስጤም አገኘ። ከዛ በኋላ ወዳጆቹ ይሄን ሰው ምን አደረጉት ይላል? አበሉት፣ አጠጡት፣ አሳረቡት። በሶስተኛ ቀን ነፍሱ ተመለሰ ይላል። አሜን በሉ እስኪ። በሶስተኛ ቀን ባንተ ላይ የከፋውን ላንተ ምስራች ይናገር። አሜን በለኝ እስኪ። ሃሌሉያ። ኢየሱስ ሞተ፣ በሶስተኛው ቀን ተነሳ አይደለም የሚለው? በእነዚህ 3 ቀን ያንተ ነገር ሕያው ይሆን። ይሄ ሰው በሶስተኛ ቀን በኋላ በበላ ጊዜ በጠጣ ጊዜ ሃሌሉያ ሃሌሉያ ነፍሱ ተመለሰለት። ዳዊት መጣና እንዲህ ያለው፣ አንተ ከኛ ነህ ወይስ ከጠላታችን? ከማን ነህ አለው። ከማን ነህ? ጌታዬ ምን አድርጎኝ ነው አለ። ታምሜ መሄድ አቅቶኝ እዚህ ጥሎኝ ሄደ። ጌታዬ ጥሎኝ ነው ሄድኩት አለ። ካልገደል አሁን ጵርስቅላን አቃጥለናታል። መረጃ በሙሉ ተናገረ። ጵርስቅላ ከተማዋን አቃጥለን፣ ቤቶችን አቃጥለን፣ በከተማው ያሉ ሴትና ወንድ ብላቴኖች ሴቶችን በሙሉ ይዘን ከጌታዬ ጋር እየሄድን እያለ ጌታዬ ግን ታመሜ ሳለሁ ጣለኝ። አሁን ማትገለይ ከሆነ በሕያው አምላክ አምልሃለሁ ማልልኝ። እኔ ጌታዬ ያለበት ቦታ ድረስ እወስድሃለሁ። ዋው! እወስድሃለሁ። እዛ ምን አደርጋለሁ? እወስድሃለሁ። አንዳንድ ጊዜ መረጃ ጨፍልቀን ነው የምንሄደው። ታውቃላችሁ፣ የሆነ ነገር የሚናገረን ሰው አትናቁ። ዳዊት አልናቀ። ዳዊት ምን አላደረገም? አልናቀም። አበሉት፣ አጠጡት። ትወስደናለህ? አዎ በደንብ። አትግደሉኝ ብቻ፣ አሳልፈ ደግሞ ለሱ አትስጠኝ ብቻ። እኔ ያሉበት ድረስ ምን አደርጋለሁ? እወስድሃለሁ። ከዛ በኋላ ቀጥታ ይሄ ሰው እየመራቸው ፍልስጤማውያን የማረኩትን ከፍቶቹን፣ እንስሳዎች፣ ግመሎችን፣ አህያዎችን እንዲሁም ደግሞ ሴቶቻቸውን፣ ልጆቻቸውን በሙሉ የተቀመጡበት የተሸሸጉበት ቦታ ላይ ወሰደና ገጨ። ዳዊት ደግሞ 400 ሰዎች ይዞ እዛ አካባቢ ያሉ ጠላቶች በሙሉ ምን አደረገ? መታቸው። እነሱ ደግሞ ምን ያደርጉ ነበር? በዓል አድርገው ይጨፍሩ ነበር። በዓል አድርገው በቃ ጵርስቅላን አቃጠልናት ብለው እየጨፈሩ፣ ዳዊትን ሰራንለት እያሉ እየጨፈሩ፣ በዓላቸውን እያደረጉት፣ ጣዖታቸውን እያመለኩ እየጨፈሩ ነበር። ዳዊት ዘመተባቸው፣ መታቸው ይላል። ዛሬ ጠላት ይመታል። በእምነት ኃይል ይመታል። በእምነት ኃይል ጠላት ይመታል። አሜን፣ ይመታል። እስኪ እጃችሁን ከፍ አድርጋችሁ የወረሰኝ ይመታል በሉ እስኪ። የዘረፈኝ ይመታል በሉ እስኪ። ኃይሌን የመጠጠ ይመታል። ይመታል። መታቸው። በግመል ከሸሹት ከ400 ፍልስጤማውያን በስተቀር ማንም ምን አላደረገም፣ አላመለጠም። ሁሉም ምን አደረጋቸው? ገደላቸው። ከዛ በኋላ ሚስቶቻቸውን አጠቃላይ፣ ልጆቻቸውን አጠቃላይ፣ በከተማው የወሰዱት ከፍት እንስሳ በሙሉ ሰብስበው እየነዱ ሆይ ያሉ
ሃሌሉያ ሆይ ያሉ ወደ ከተማው እየነዱ መጡ። መጀመሪያ ወደ ከተማው አይደለም፣ እዛ ታመው ደክሟቸው በቦር ወንዝ አጠገብ ለተቀመጡ ሰዎች ጋር ሄዱ። ከዳዊት ጋር የነበሩ ሰዎች እንደዚህ አሉ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። ለእነዚህ ሰዎች ከምርኮ አይገባቸውም። እነሱ ከኛ ጋር አልተዋጉም። እነሱ ሚስቶቻቸውና ልጆቻቸው ብቻ ይውሰዱዋል። ዳዊት ግን ኖ አለ። አሜን አሜን። ድል የሰጠን እግዚአብሔር ነው። አሜን አሜን አሜን። ስስት የሌለበት በአምላክ የበረታ ትውልድ፣ በአምላክ የታመነ ትውልድ፣ በአምላክ የጠነከረ ትውልድ ስስት የለበትም። አይታችሁ እንደሆነ ዮሴፍ ራሱ ምን አደረገ? ወንድሞቹ አላወቁትም፣ እሱ ግን አወቃቸው። ከዛ ራሱን ከገለጠላቸው በኋላ ይሄ ሰው ይገለናል ብለው ወንድሞቹ ምን አደረጉ? ፈሩ። ዮሴፍ ባለ ራእይ ስለሆነ መፍራታቸውን አውቆ እናንተ ወንድሞቼ አትፍሩ፣ እኔ በእግዚአብሔር ፋንታ አይደለሁም። እናንተ ለክፉ አደረጋችሁ፣ እግዚአብሔር ግን ለበጎ አደረገልን። እኔ በቀላችሁ ዘንድ እግዚአብሔር አይደለሁም። እግዚአብሔር ተበቅሏችሁ ነው ባዶ ኬሻ ይዛችሁ ግብፅን የመጣችሁት። እኔ ደግሞ በእግዚአብሔር መልካም ነገር አድርጎልኛል። ዳዊትም በተመሳሳይ እዚህ ጋር ምን አለ? እናንተ ሰዎች ልክ አይደላችሁም አለ። ሃሌሉያ! ልክ አይደላችሁም። ሃሌሉያ! ይገባቸዋል። ከኛ ጋር ወጥተው ነበረ፣ ግን አቅማተው ቀሩ፣ ታመው ቀሩ፣ ጉልበት አጥተው ቀሩ። ሚስቶቻቸውና ልጆቻቸው ብቻ ሳይሆን አለ ዳዊት የክርስቶስ ጌታ ሳይሆን ምን አደረገ? ካለው ከመለስነው ነገር በሙሉ ለነሱ እኩል ይገባናል፣ እኩል አካፈላቸው ይላል። እስኪ አሜን በሉ። እስኪ እኔ ከዚህ በኋላ አከፋፋይ ይሆናለሁ በሉ። እስኪ ጩና በል። ግድ የለህም። ከዚህ በኋላ የጎዱኝ እያዩ፣ የገፉኝ እያዩ፣ ያስጨነቁኝ እያዩ፣ የጣሉኝ እያዩ፣ ድንጋይ ሊወረወሩብኝ እያዩ እግዚአብሔር ይባርከኛል። እግዚአብሔር ምርኮዬን ይመልሳል። ከዚህ በኋላ ግን አከፋፍላለሁ በሉ። እስኪ በር ታከፋፍላለህ፣ ስራ ታከፋፍላለህ። በኢየሱስም የጤና ምክንያት ትሆናለህ፣ የሰላም ምክንያት ትሆናለህ፣ የመቀባት ምክንያት ትሆናለህ፣ የመኖር ምክንያት ትሆናላችሁ። እስኪ አሜን በሉ። እስኪ ዋው! ይቻላል። አሜን። ብዙ ቦታ መጥቀስ እችላለሁ፣ ለመጥቀስ ሰዓት አይበቃኝም። ኢየሱስ ክርስቶስ ለዘላለም ጌታ ነው። እዛው ላይ ነው ያለሁት። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን። በብሉይ ኪዳንም በአዲስ ኪዳንም የእግዚአብሔር ሰዎች ብቸኛ የሆኑበት ጊዜ አለ። ብቸኛ ሲሆኑ ግን ብቻዬ ነኝ ብለው ተስፋ ቆርጠው አላለቀሱም፣ ወደ እግዚአብሔር አለቀሱ። እግዚአብሔርም ሰማቸው። አሜን አሜን። ዛሬ የምታለቅሱ ሰዎች እግዚአብሔር ይሰማችኋል። እውነቴን ነው የምላችሁ። ተስፋ የቆረጣችሁ ሰዎች፣ እውነቴን የወደቃችሁ፣ እሷም ብሎ እሱም ብሎ ኢሴጀዳሜ እሷም ብሎ ተብሏችሁ መንደር አልፋችሁ፣ ዘመድ አልፋችሁ፣ ረግጧችሁ የሄዱ በእውነቴን ነው አልፋችሁ ትሄዳላችሁ። እኔ እናገራለሁ እንደ እግዚአብሔር ሰው፣ አልፋችሁ ትሄዳላችሁ። አልፋችሁ ትሄዳላችሁ። እሷም ብሎ እሱም ብሎ የተባላችሁ ሰው ሁሉ በጠላትነት የሚያያችሁ፣ በአጥፊነት የሚያያችሁ፣ በገዳይነት የሚያያችሁ፣ በተንኮል የሚያያችሁ፣ የሚያቃችሁ ሰዎች እግዚአብሔር ምስክሬ ነው። ቃሉ ነው የሚናገረው። ጌታ ተናግሮኛል። ይሄ ቃል ብዙ ሰዎች ከጉድጓድ ያወጣል። ብዙ ሰዎች ከጨለማ ያወጣል። ብዙ ሰዎች በመከራ በችግር ታልፈው ተረግጠው የታለፉ፣ በወንድም በእህት ታልፈው የተረግጠው የታለፉ፣ የተቀሙ ባዶ እጃቸው ያሉ ሰዎች እኔ በዚህ ቃል እኔ እባርካለሁ ብሎኛል ጌታ መንፈስ ቅዱስ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። በአምላካችን በእግዚአብሔር ልባችን ስናበረታ የሚከሰቱ 7 ነጥቦች አሉ። እነሱን እናገራለሁ።